ሰውዬ እንዳትጠጋኝ። ምን ሆነሻል ሰሊና? እንዳትጠጋኝ አልኩህ እኮ። እንዴ ባቅፍሽ ምን ችግር አለው? አይደለም ላቅፍ ይቅርና እንደዚህ ሳይ ራሱ እንዴት እንደምትቀፈኝ። እንደው የወደደ ሰው ጤና የለውም ሆኖ እንጂ ሰውዬውስ ወንድም አይመስል። ማን የኔን ዘሪሁን ነው እንደዛ እያልከው ያለው? ጭራሽ ዘሪሁን ነው ስሙ? አዎ ምን ያንሰዋል? አረ ዘሪሁን ሳይሆን ዘርትሁን ነበር መባል የነበረበት። ብቻ አሴር አሳዝኖኝ ነው። ለአንቺ ደስታ ሲል ራሱን እንኳን ይተዋል። ምን እያልክ ነው አባዬ? አሴር ከአንቺ መራቅ ፈልጎ ነበር አይደለም? እንደዛ መሰለኝ። ቢፈልግም ግን አንቺ ባልሽው ለመስማማት ስለፈለገ ተው። ደሃ ቢቆጣ መንገድ ያሳለጣል አሉ ፋያው። አሁን ጆሮ አኮረፈሽ አላኮረፈሽ ምን ሊያጎልብሽ? እየተለየክ ነህ። ቆይ ግን ምን የተለየ? ባላሰብኩ መንገድ መተህ አሸነፍከኝ። ታዲያ እንደሱ ከሆነ ለምን አጠቀልለኝ? በአንሶላ ነው በፎጣ የምጠቀልልሽ? አንተነ አስጨነቀው ይላል። በቃ ሰላምን ይዞ እንደዚህ 360 ዲግሪ አሽከረከራ። አንተነ ወይ ፍቅር ጅላጅብም ያደርጋል እኮ አንዳንዴ። የምሬን እኮ የምላችሁ አሁን ስለምትወደው ነው ሄደችው እንጂ እሱን ማግኘት አልነበረባት። እንደ እውነቱ በፍጹም ማግኘቷ ብቻ ሳይሆን ደግሞ አዲስ የጀመረችውን ፍቅር ዋሽታ ማግኘቷ፣ ሲደውልላት ስልክ አለማንሳቷ ምናምን ትንሽ በቃ የሆነ እሷ ጋር ራሱ የሆነ ፍላጎት እንዳለ ያሳያልና ከባድ ነው። ገና ጀመርኩ ስትሉ እንደዚህ ወደ ኋላ የሚመልሳችሁ ብዙ ጊዜ ያለ በህይወታችሁ በስራችሁ ላይ በቃ አለፍኩ ስትሉ እኔ ብዙ ጊዜ አጋጥሞኛል። የምሬ ነው አለፍኩ ስል ጀስት ፍቅር ላይ ምናምን ብቻ ሳይሆን ይሄ ሪሌሽንሺፕ ላይ ብቻ ምናምን ሳይሆን እኔ የማወራው ጀነራል፣ በተለይ እኔ ስራ ላይ ምናምን በቃ አለፍኩ ብዬ ስል ወደ ኋላ ተመልሶ እንትን ይላል። እንደገና ብቄን ቻሌንጅ አለፍኩ ይህን ነገር ላሳካ ነው ስል አሁንም ይመለሳል። እና በቃ እንደዚህ የሆነ ጊዜው ጠብቆ እንደዚህ ያደረገ ያለፋችሁ ቀን ግን ዋው ደስታው አትችሉትም። እና በርቱ ልላችሁ ነው በዚህ አጋጣሚ። እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች ማናችሁ? ወይ ዛሬ ማብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ኖላዊ በትናንትናው ክፍል አሾይና ነበረ። በጣም የተመቸኝ አቶ ኖላዊና አሴር ጋር የነበረው ቆይታ በጣም ያምር ነበረ። አቶ ኖላዊ በቃ ገባቸው አሴር ምን ያህል ሀናን እንደሚወዳት ምን ያህል እንደሚያፈቅራት ለእሷ ብሎ የራሱን ህይወት እስከ መተው ድረስ ምን ያህል ቦታ እንደሰጣት እና ከዚህ በፊትም ሲያደርግላት የነበረው ሁሉ አስበው ይመስለኛል። ብቻ በቃ ገባቸው። የምሬ ነው ምን እንደማደርግ አጣዋለ እና በጣም እሱ ጋር የሆነ ልብ የሚነካ አይነት ነገር ነው ያየን። የእንትና አባት ቢሆን ኑሮ የአሴር አባት ብቻ ቢሆን ኑሮ በቃ እንደምንም ብሎ ወይ ጠልፎ ወይ እንትን ብሎ ሀናን ያመጣላት ነበር። የሀናም አባት ነው የአሴርም አባት ነው። ምን ያደርግ ሰውየው? እንደዚህ አይነት ጭንቀት ውስጥ ሆናችሁ ምን ልታደርጉ ትችላላችሁ ጋይስ? እና ትንሽ ከባድ ይመስለኛል አቶ ኖላዊ ግን ልቡ ከሀና ጋር ሲያወራ እንዳየነው ከሆነ ከአሴር ጋር አብራ እንድትሆን ነው የሚፈልገው አቶ ኖላዊ። እንደዛ አይነት ስሜት ተሰምቶኛል። ዞሮ ዞሮ የእዝራና የሀና ጉዳይ ይሳካል ብዬ አላስብም። ምክንያቱም የጠላታቸው ልጅ ስለሆነ ይሄ ነገር እኔ ከግብ ይደርሳል ብዬ አላስብም። አሴር ተስፋ አለው፣ ግን አሴር ደግሞ ጓደኛዋለች፣ ጎዳና ላይ አብሮ የሚኖር ጓደኛው፣ እሷ በጣም ታፈቅረዋለች። የእሷ ነገር ካልተስተካከለ በቀር አሴርና ሀና አንድ ላይ እንዲሆኑ እኔ አልፈልግም። የምሬ ነው የምላችሁ አልፈልግም። የእሷ ነገር ካልተስተካከለ አሴርን ትታ የራሷን ህይወት ካልጀመረች በስተቀር ነው ይሄ ነገር እንዲሆን እኔ አልፈልግም እውነት ለመናገር። ምክንያቱም ከመጀመሪያ ጀምሮ አሴርን ስታፈቅር የነበረች ልጅ ስለሆነች ማለት ነው እንደዚህ ያልኳችሁ። ቤቲ ደግሞ ምን አስባ ነው? ምንድነው አላማዋ? አለቃዋ እንዳልተመቻት ገብቷታል። በቃ የሆነ በአለቃዋ ላይ ምንም አይነት ተስፋ የላትም። ስለዚህ ቤቲ ትከዳው ይሆን ወይስ ደግሞ አትከዳው ይሆን? ምን ትላላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ የሆነ እንደምትከዳው ነው የሚሰማኝ። ሼባውን በቃ ትከደዋለች ብዬ ነው የሚሰማኝ። አንተነህ ሼባውን ያግዛል፣ እሷ ደግሞ እነ ሜላትን ታግዛለች የሚል እንደዛ አይነት አላማ አላት ብዬ አስባለሁ። ምክንያቱም አቶ መስፍኔ ቃል የገባላትን ነገር በቀጥታ ያደርጋል። ብር ብጠይቆ ቀጥታ ያስገባላታል፣ ምን ችግር የለበትም። ይሄኛው ግን ሼባው በተስፋ ነው እየሞላት ያለው እና የሆነ ምንም እንደማያደርግላት በቃ ገብቷታል፣ አምናለች እና አሁን ለመወሰን ተቸግራለች ብዬ ነው ማስበው። ለዚህ ነው እንዲህ ፍዝዝ ቅዝዝ ያለችው። ማለትም
ከሱ ልሁን ወይስ ደግሞ ከና ወይዘሮ ሜላት ልሁን የሚለው ነገር ይመስለኛል እንደዚህ ያደረጋት። ከዛ ውጪ ግን ሼባውን የሸወደችበት መንገድ በቃ ውለታ ስላለብኝ አንተ እንትን ስላለብኝ እኔ እነሱም በራሴ እንትን ልንፈልጌ ነው። ለአንተ ብነግርህም ያው መፍቀድ ስለማይቀር ነው ለአንተ ጉዳይ ነው እንጂ ለእኔ ጉዳይ አይደለም። ሁለቱን አንድ ላይ አግኝቼ ምናምን በቃ ስክትክት አድርጋ አሳክተዋለች። ያረ በቃ ትችያለሽ፣ የምሬን ነገር ላይ አንቺ አንደኛ ነሽ፣ እውነትም ተላላኪ። በቃ በትናንትናው ክፍል ደግሞ ሁለተኛ ላይ ያሳዘነኝ ቅዱስ ነው። ቅዱስ እውነት ለመናገር በጣም የሚያሳዝና ይሄ ንጹህ አፍቃሪ ነው። ቅዱስ አይደለ ጋይስ? ንጹህ አፍቃሪ ነው እና ሰላም መታ ይቅርታ ጠይቃ እና እንደምትወደው ነግራው ከዛ በአንድ ስልክ ትታው ሄደች። በአንድ ስልክ ደንብራ ትታው ሄደች። ትታው ሄደች ደግሞ በማግስቱ ከሌላ ሰው ጋር ተቃቅፋ ምናምን እንደዛ ሲሆን ሲያይ ልጁ ምን አይነት ስሜት እንደሚሰማ አይዶን ነው አላውቅም። ሰላምዬ የማን ፍቅረኛ ብትሆን ደስ ይላችኋል? የአንተ ነው መመለስ ወደ አንተ ነው ወይስ ደግሞ የቅዱስ? እኔ ከቅዱስ ጋር አብሮ ቢሆኑ በጣም ደስተኛ ነኝ። በቃ ማች ያደርጋሉ የሆነ ነገራቸው፣ ሁለቱም ቀጫጫ ናቸው ምናምን ብቻ ጥሩ ጥንድ ይመስሉኛል እና እንደዛ ቢሆኑ በጣም ደስ ይለኛል። ግን እኔ እንጃ። አለበለዚያ ደግሞ ቅዱሴ የዛች የጎዳናዋ ልጅ ፍቅረኛ ቢሆን ዋው! ጎዳና ላይ የምትኖረዋለች አይደለ? የአሴር ጓደኛ የእሷ ፍቅረኛም ቢሆን በጣም አሪፍ ነው ብዬ አስባለሁ። ምክንያቱም መልካም ሰው ነች እሱም እንደዛውና ትህትና ያላቸው ሰዎች ስለሆኑ ብዬ ነው እንደዚ ያልኳችሁ። ሜቢ ይሄ የድሮ ላይፍ አንዳንዴ ሊመለስ ይችላል። የአንተንም እንትን ልትመልሰው ትችላለህ። ምክንያቱም የምታፈቅረው ሰው መቶ እንትን ካለ በቃ የማትመለስበት ምንም ምክንያት የለም። አብዛኛው ሰው ይመለሳል። አብዛኛው ሰው ትዳሩ ላይ ቺት የሚያደርገው ከበፊቱ ፍቅረኛ ጋር ምናምን ወይም ደግሞ ከትዳሩ በፊት የትዳር አጋሯን ከማግኘቱ በፊት ሌላ ህይወት ከነበረው በተለይ ደግሞ የሚያፈቅራት እሷም ደግሞ የምታፈቅረው ምናምን እንደዚህ አይነት ሪሌሽንሺፕ ካለና ትዳር ካገቡም በኋላ እነዛ ሰዎች የሚገናኙ ወይም ደግሞ የሚደዋወሉ ከሆነ በቃ የመሄድ ነገር አለ። ይሄ 100% ነው በቃ። ምክንያቱም ያፈቅራት ስለነበረ ወይም ደግሞ እሷም ታፈቅረው ስለነበረ እና እንደነዚህ አይነት ነገሮች ትንሽ ከበድ ይላሉ፣ ለመወሰን ያስቸግራል። ብቻ ይሄ ነው የኔ ሀሳብ። እናንተ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ዛሬ የነበረን ቆይታ ይሄንን ይመስላል። በጣም ወዳችኋለሁ። ክፉኒካችሁ ክፉ አልፏችሁ ሊሳካላችሁ ይመርባችሁ፣ ቀናችሁን ብሩ፣ ቤታችሁን ብሩ ይሆንላችሁ እያልኩኝ እኔ በዚሁ ተሰናበትኳችሁ። አንተነህ ከስንት ጊዜ በኋላ ከች ብሎላችኋል። ለምን ካላችሁ የሜሉን ህይወት ሊበጠብጥ ምንም ማድረግ አይቻልም። እንግዲህ ቂም ይዞ ነው የመጣው ብዬ አስባለሁ። ማለት ሜሉ ከስራ አባራው በጣም ክፉኛ ወድቆ ነበር። ማለት በቃ ይሄ ብራት ጥሮት ምናምን ውጪ እስከ መውጣት ምናምን የደረሰ ሰው ነበረ። ያንን ነገር ለመበቀል ይመስለኛል እየመጣው በአሁኑ ሰዓት። እንደዚህ እንደቀላሉ እንዳታዩት አንተነህ ከዚህ ሼባው ጋር ሆኖ እንግዲህ ብዙ ነገር ያደርጋል ብዬ አስባለሁ። አሁንም ብዙ ነገር እያደረገ ነው። ሜሉ እና መስፍኔ እርስ በርሳቸው ተፋጩ። ልጅቷ አልመጣም ነው ያለችው። ያው አንተነህን እዛ ስላየችው ነው የተመለሰችው። ሁለቱ ደግሞ እኔን ስላየች ነው ብላ ሜሉ ትንሽ አካብደዋለች። በቀጣይ ክፍል ሜሉ አካብዳው ትቀጥላለች ወይስ ደግሞ እውነቱን ወይም አንተነህ እዛ መገኘቱ ልጅቷ አለመምጣቷን ሁለቱ አብሮ እንደሚሰሩ እና ለዛ ሽማግሌ እንደሚሰሩ ወይም ለአቶ በቃሉ እንደሚሰሩ ይጠረጠሩ ይሆን? ምን ታስባላችሁ? እስኪ ያሰባችሁ ኮሜንት ላይ አስቀምጡልኝ። እንዴት ናችሁ? የኖላዊ ተከታታይ ድራማ ቤተሰቦች ማናችሁ? የዛሬ ማብረኑ ላይ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ሹክ እላችኋለሁ። ኖላዊ በትናንትናው ክፍል አሽወና ነበር። ትንሽ ዘግይቶ የተለቀቀው የአዲስ ድራማ በመሀል ስለገባ ነው። ተረዱናላችሁ ብዬ አስባለሁ። አዲስ ነገር አለ። ምንድነው አዲስ ነገር ካላችሁን ሀናና አሴር እንደማይራራቁ ምናምን አይነት ነገር አውርተዋል። ይሄ ማለት ደግሞ ምን ይነግራችኋል? ያው ወደፊት አሴር እና ሀና አንድ ላይ ይሆናሉ ወይም ደግሞ አብሮ መጨረሻቸው አብሮ እንደሚሆኑ ነው። ግን የሀና ሳይሆን የአሴር አፍቃሪስ ምን ልታደርጓት ነው? የእሷ ነገር እኔ ያሳስበኛል። እንደ እውነቱ አንድ በሉልኝ። ሁለተኛ ደግሞ ትንሽ ከበድ የሚለው ነገር እንዴት ነው ሊሆን የሚችለው ይሄ ነገር የሚለውን ሳስብ እኔ ግርም ድንቅም ይለኛል። ብቻ ከባድ ነው፣ ነገሮች ከባድ ናቸው። እንደጠበቅ ነው ላይሆን ይችላል ፍጻሜው። ትንሽ ከበድ ያለ ነገር ልናይ እንችላለን። አቶ ኖላዊ ግን ጠፉ፣ በጣም ጠፉ፣ ናፈቁ። እውነት አልናፈቃችሁም? አቶ ኖላዊ
እዛ ከሚስቱ ጋር ምናምን በቃ የራሳቸውን ጊዜ እያሳለፉ ነው መሰለኝ። ትንሽ የእነሱ መጥፋት ቅር ብሎኛል። ከዛ ውጭ ተምቹና አሴር ተጣልቶ ነበር አይደለ? ማን አስታረቃቸው? እንዴት ተገናኙ? የሆነ የተገናኙበትን መንገድ ምናምን ብናይ አሪፍ ነበረ። የሆነ ጊዜ ላይ ወይም ደግሞ ከዚህ ቀደም በፊት ከነበሩ ክፍሎች ላይ ስታየው ሁለቱ ተጣልቶ ሲራራቁ በቃ አላስችል ብሏቸው መጥቶ እንዴት መጣ አላስችላለኝ እኔም አላስችላለኝ ምናምን ተባብሎ ኬፍ ይባባላሉ። እና ያቺን ነገር ብናይ አሁን አሪፍ ነበር። ዝም ብሎ ከሚቀላቀሉ በግም ሲቀላቀሉ እኮ ባይል እና ዝም ብሎ ተላላኪ ሆኖ የመጣበት መንገድ በዛ መንገድ ለማስኬድ ይመስለኛል። ብቻ ግን አይዶን ነው አልገባኝም። ሀና ስለላከችው ለሀና ብሎ ወደዛ እንደገና ደግሞ ድንብላልን የሚያገኝበትን መንገድ ሀና ስለፈጠረችለት በቃ በዛ መልኩ ተገናኙ ለማለት ይመስለኛል። እንደዛ ለማስኬድ ይመስለኛል ሀሳባቸው። ግን እንዴት መጣ ብሎ መጠየቅ ነበረበት። ጠይቋ እንደ እኔ አላየሁትም። እንግዲህ ሙሉን ከጠየቀ እሺ። ከዛ ውጭ ከድንብላል ጋር የነበረው ነገር አሪፍ ነበረ። ድንብላል በተለይ ከጋሽዬ ጋር በቃ ቀወጠች እኮ ዘራፍ ያያዝልኝ ምናምን። ወይኔ ፍቅር ለካ እንደዚህ ያደርጋል። ጋሽም በቃ ቀውጦታል ትናንትና፣ አምሮታል። የምሬ ነው የምላችሁ። ግን የሄደበት ያለው መንገድ ትንሽ ከባድ ይመስለኛል። ይህንን ነገር ይደርሱበታል ወይስ አይደርሱበትም? እስኪ እናንተ ምን ታስባላችሁ? ማለት ሜላት እዛ መገኘቷ፣ ከዛ በኋላ አንተን መምጣቱ፣ በዛ መሀል ደግሞ ልጅቷን መቅረቷ የሆነ ፊልም የሚያደርጉት በዚህ ነገር ፊልም የሚያደርጉት ነገር ይኖራል ወይስ ሁለቱ እርስ በርሳቸው የሚጣሉ ይመስላችኋል? እኔ አንድ ነገር ልንገራችሁ። ሜሉ ብዙ ነገር እየተጠራጠረች ነው። ወጥቷችሁ ያለላችሁ የፈለጉት ነገር ሰውየውን እየተጠራጠረች ነው። ይህም ነገር የሆነ የተቀነባበረ ነገር እንዳለ ይሰማቸዋል ብዬ አስባለሁ። ለእሱም ታስጠነቅቀዋለች ለአቶ መስፍን ብዬ ነው የማስበው። ስለዚህ የሆነ ሀሳብ ላይ ይደርሳሉ። ሁለቱንም እነሱን ሁሉንም የመከታተል አይነት ነገር ሊኖሩ ይችላል ብዬ አስባለሁ። ለማንኛውም ለዛሬ የነበረን ቆይታ ይህን ይመስላል። ሽማግሌዎቹ ቢመጡ በጣም አሪፍ ነበረ። ቀጣይ ክፍል ምናምን ቀጣይ ሳምንት ላይ የምናየው ይመስለኛል። ሽማግሌዎች ተልከው ወይም ደግሞ እዝራ የማን ልጅ እንደሆነ የሚታወቅበት ክፍሎች ቅርብ ናቸው ብዬ ነው የማስበው። እስኪ ክፍል በጉጉት የምጠብቁት ሰዎች ላይክ፣ ሰብስክራይብ ምናምን አድርጉና እኔ ሪከመንድ አደርጋቸዋለሁ። ለማንኛውም በጣም ወዳቸዋለሁ። ክፉ አይንካችሁ፣ ክፉ ነው ዘርፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ፑሪታችሁ ፑሪ ይሆንላችሁ እያልኩኝ ብዙ ተሰናበትኳችሁ። ፒስ። እኔ እኮ ብያለሁ፣ ተናግሬያለሁ። ከተናገርኩት ውጭ አንድም ሊሆን አይችልም። በደንብ ስሙኝ፣ አይችልም። በባለፈው ሪቪው አጎትዬው ቀላል ሰው እንዳይመስላችሁ። የክፍለ ሀገር ሰው ስሙት፣ እቺን ነበር ያልኳችሁ ቃል በቃል። የክፍለ ሀገር ሰው መሳሪያ እየተጫወተበት ነው ያደገው እና ቢያይ ምንም አይመስለውም፣ በዱላ ጀልጦ ይጥላቸዋል ብዬ ሪከመንድ አድርጊያችሁ ይኸው ዛሬ አይደለም ትናንት በድራማው ላይ አላገኛችሁትም? ቃል በቃል ያልኳችሁን አላያችሁትም? እንዲህ ያለኛል ማድረግ አይቻልም። ለማንኛውም እንዴናችሁ ውድ ላይ ተከታታይ ድራማ ቤተሰቦች አማን ናችሁ? ዛሬ አብረን ላይ ሪቪው እናደርጋለን። በቀጣይ ክፍል የሚፈጠር ስለነዶች እንጀባ ምላችሁ ይሆናል። በትናንትናው ክፍል አሪፍ ነገር አይተናል እውነት ለመናገር። ከዛ ውጭ ደግሞ ሪከመንድ ያደረግኳችሁ ነገሮች በሰፊው ማየት ይችለናል። ሁለተኛ ይሄ ነገር መፈጠሩ ለሜላት እንድትነቃ ወይም ከእንቅልፏ እንድትነሳ አድርጓታል ብዬ አስባለሁ። ምክንያቱም ጠላቷ ማን እንደሆነ ከዚህ በፊትም እያደረገ ያለውን ነገር ማን እያደረገ እንደሆነ እንድታቅ፣ እንድትጠራጠር ሳይሆን እንድታቅ በቃ ረድቷታል ብዬ ነው የማስበው። እንደዚህ አይነት ነገር አይተናል። በጣም ገራሚውና ስንጠብቀው የነበረው ኤላ ተመልሷል። ስለ ኤላም ከዚህ በፊት ሬኮመንድ አድርጊያችሁ ነበረ። ሁለት ነገር ጠይቂያችሁ ነበረ። ኤላ ለምን ሄደ? ከዛ በኋላ ደግሞ ብያችኋለሁ። ኤላ ሲመለስ ራሱን ሆኖ ሀናን ትቷት በቃ እርግፍ አድርጎ ወደ ራሱ ተመልሶ ራሱን ለመለወጥ ነው የሚመጣው ወይስ ደግሞ ድጋሜ ሀና እያለ ልጃጃን ነው የሚመጣው ብያችሁ ነበር።
እኔም በስተመጨረሻ የራሴ ሪኮመንዴሽን አስቀምጫለሁ። ይህንን ጥያቄ ከጠየቁ በኋላ ሁሌም እንትን እላችኋለሁ የሆነ ኮምፔር ካደረግኩ በኋላ ሁለት ነገር ከነገርኳችሁ በኋላ መጨረሻ ላይ የኔን ሀሳብ አስቀምጬ ነው ማልፈው እና የራሴን ሀሳብ አስቀምጬ አልፌያለሁ። ምንድን ነው ያልኳችሁ? ኤላ ከደሴ ሲመጣ ሁሉን ነገር እርግፍ ያደርጋል። ሀና የሚባል ነገር የለም። ራሱን መቀየር እንዲሁም ደግሞ የራሱን ጊዜ ከራሱ ጋር የማሳለፍ ወደ ስራ የመግባት እንደዛ አይነት ነገር እናያለን ብያችሁ ነበርና ይኸው እንዳልኳችሁ መጣ። እውነታውን ዝርግፍ አደረገው። ማለትም ከዚህ በኋላ ሀና ጋር ምናምን መጃጃል የለም። ስራ እና እዛ የተኳትን እናቴ በዚህ እድሜም እየጦረችኝ ያለችውን እናቴን ሰርቼ ማስደሰት እሷን ማስከበር ነው የምፈልገው ብሎ ቃል በቃል ተናግሯል። ሁለተኛ ደግሞ አሲር እንደሚያፈቅራት እያወቀ ለሱ ስሜቱን እንደገደበ ለሱ ብሎ የራሱን ነገር ወደ ታች እንዳደረገ ሁሉ አስተውሎ በጣም አመሰግናለሁ አንተ ምርጥ ሰው ነህ ምናምን ብሎ ሁላ ሲያደናንቀው ነበረ። ያንንም ነገር ስንጠብቅ ነበረ። እሱ ነገር ተሳክቷል። ዋው! እና ታዲያ አይጨበጨብም? ሌላ ይጨበጨባል። ታዲያ አሁን ሀና የማን ሚስት ትሆናለች ወደሚለው ጥያቄ ስንመጣ ግልጽ ነው። መቼም ሀና ከአሴር ይልቅ ኤላ ይሻለኛል ብላ እንደማትል ተስፋ አለኝ። ምክንያቱም ያኛው አይሆንም እኔ እሱ አይሆንም ብያችኋለሁ። መጀመሪያ ነው ተናግሬያለሁ። የጠላታቸው ልጅ እንዴት ብዬ ከዚህ በፊት ሪከመንድ አድርጌያችኋለሁ። ገና የመጣ ጊዜ ገና እሱ ትምህርት ቤት ውስጥ ከሀና ጋር የተዋወቁ ጊዜ ማለት ነው። እንደዛ ነው። ምንም ማድረግ አይቻልም። የተናገርኩት ይሆናል። አሁንም መናገራችንን እንቀጥላለን። በቀጣይ ክፍል ምን ሊፈጠር ይችላል? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። በነገራችን ላይ አዲስ ተከታታይ ድራማ ይጀምራል። ዛሬ ይለቀቃል። ሜቢ ይሄ ድራማ ወይም ደግሞ ይሄ ሪቪው ቀድሞ በተለቀቀ ታገኙኛላችሁ፣ ኢንፎርሜሽኑን ታዩታላችሁ። አለበዚያ ድራማው ቀድሞ ሊለቀቅ ይችላል። አይዶን ነው ግን 10 ሰዓት ወደ 9 ሰዓት ነው የሚለቀቀው። እኔ ከዛ በፊት ለመጫን ሞክራለሁ ይሄን ሪቪው። መስፍኔ ይሄን ነገር አልሰማም። ሲሰማ ሀገር ይያዝልኝ ማለቱ የማይቀር ጉዳይ ነው። የመስፍኔ ወንድምም ይህንን ሰውዬ አገኘዋለሁ ብሏል። እሱ ነገሩን በጣም አሪፍ ነው። በቃ ጠላቱን እንትን ለማለት መሄዱ በጣም አሪፍ ነው። በጣም ተመችቶኛል። ከነሱ ይልቅ እንደውም እሱ ቀድሞ አግኝቶ ሰውዬውን ያስወግዷል ብዬ ማስብ እንደዛ ነው የሚሰማኝ። እኔ እንደዛ ነው የምረዳው። እናንተን ሀሳብ ኮሜንት ላይ ታስቀምጡልኝ ትችላላችሁ። አሴር ደግሞ በመጨረሻ አካባቢ ላይ የሆነ ግር የሚል ነገር ተናግሮ ነው ሄደው አይደለ? እኔ ከነሀና ቤተሰብ ምንም ነገር መቀበል አልፈለግም ሲል ነበር። ለምን ይህን ያለ ይመስላችኋል? እስኪ ሀሳባችሁ ኮሜንት ላይ አስቀምጡልኝ። የነሀና ቤተሰብ ለምንድን ነው አልፈልግም ምንም ነገር መቀበል ያለው? ለምን እንደሆነ ታውቃላችሁ? ብዙ ጊዜ የሆነ ነገር አድርገህልኛል፣ የሆነ ነገር ስላደረክልኝ ይህን ልስጥ፣ እንዲህ ተደርጎልኛል፣ እንዲህ ላድርግ፣ እንደዚህ አደርገህልኛል፣ እንደዚህ አላደረክልኝ፣ ውለታ ምናምን የሚባል አይነት ነገር ያጠቃችኋል ብዬ አስባለሁ። እና እንደዛ አይነት ነገር መግባት ስለማይፈልግ ይመስለኛል። ገብቷችኋል አይደለም? የሆነ እንደዚህ አድርጌልህ መባል ስለማይፈልግ ይመስለኛል። በውለታ ለማሰር ይፈልጋሉ ብዬ አስባለሁ። ምክንያቱም በተደጋጋሚ የሆነ ነገር ሲፈጠር አሴርን የሚናገሩት አይታችሁ ከሆነ ለእያንዳንዱ ነገር ምክንያት የሚያደርጉት አሴርን ነው። ሰላምዬን በተለይ ብትተዋት ብዙ ጊዜ እሷን ነው እንትን የሚሉትና ያንን ሁሉ ነገር አድርጎላቸው እሱ ላይ እንደዛ አይነት ነገር ጭራሽ ማሳየት አልነበረባቸውም። አሁን ደግሞ በእንደዚህ አይነት ነገር እያየ የሆነ ገንዘብ ቢቀበል የሆነ ነገር እንትን ቢል የሆነ ከነሱ የሆነ ነገር ቢያገኝ እንደዚህ አድርጌልህ ነው የሚባለውና ተረዳችኝ አይደለ? ከሱ የምትፈልጉ ሰዎች እንደዚህ አድርጌለት እንደዚህ ሆኜለት ትባላል። እኔ ነኝ እኮ ለዚህ ያደረስኩት ትባላል። አፈርግጠ ከተነሳ ግን ማንም እንደዚህ ያደረኩልህ ማንም የሚል የለም። እግዚአብሔር ረዳኝ። ሁሉን እሱ ጠቅሎ ይወስዳል ማለት ነው። ዋናው ጋር ነው በቃ የምታገናኙት ሁሉም ነገር እና ለማንኛውም በርቱልኝ፣ ጠንክሩ። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ወዴታችሁ ይሆንላችሁ እያልኩ እኔ ብዙ ተሰናበትኳችሁ። በቀጣይ ክፍል በሌላ ሪቪው በዚህም ድራማ በሌሎችም ድራማ እንገናኛለን። ከዚሁ እኔ ውስጥ መልካም ጊዜ። ኤላ ስቃያችንን ስታበላ ቆይተ ደሴ ነኝ እየመጣሁ ነው። ኧረ ሼም ነው እንዴ! እኔ እንደው በጤና ከመጣ እኔ ካንተ ጋር ጸብ ላይ ነኝ። እዛው ቀይ ካርድ አውጥተን እንደ ድሮ እዛ ምንድነው ደሴ ማስገባት ነው ያለብን። አንተ
እንዳይደብረን ስንት ቀን ፈለጉ። እኛ ራሱ ምን ሆኖ ይሁን ምን ተፈጥሮ ይሁን ምን አይነት ነገር ውስጥ ይሁን ስንቱን ነገር አውጥተን አወርደን እዚህ ነኝ የመጣው ነው። ኧረ እባክህ እንዴት ናችሁ? የጽናት አልኩ የኖላዊ ተከታታይ ድራማ ቤተሰቦች የማን ናቸው? ዛሬ ማቀን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። አስቱ በመምጣቷ በትናንትናው ክፍል ደስ ብሎኛል። እንደ እውነት በጣም ተመችቶኛል አስቱ ስለመጣች። ምክንያቱም አስቱ ስትመጣ ቤት ውስጥ ያለውን ሳቅ፣ ቤት ውስጥ ያለውን ፈገግታ፣ ቤት ውስጥ ያለውን ደስታ ምናምን በደንብ ማየት እንችላለን። በተለይ ከሰላምዬ ጋር አስቱ ካለች ከሁሉም ጋር ነው። ብቻ ከሜሉ ጋር አትስማማም እንጂ ከሁሉም ጋር በቃ ቤቱን ደመቅ ታደርጓለች እና በሱ ነገር ደስተኛ ነኝ። ሰላምዬም ፎንቃ ገብቶላታል። እኔ እኮ ብያችኋለሁ ይሄ ቀልድ እውነት ይሆናል ብዬ አውርቼ ነበር። ፎንቃ ገብቶላታል። እንግዲህ ይታረቃሉ፣ አብረው ይሆናሉ። እሱ አጋጣሚ ጥሩና ደስ የሚል አጋጣሚ ነው። እኔም ብያችኋለሁ ከዚህ በፊት በደንብ ስላወራሁት ይሄን ነገር ቀለል አድርጌ ልለፈው። እስኪ ድራማ ወደ ተቋረጠበት ወይም ደግሞ ድራማ ወደ መጨረሻ አካባቢ ባለፈው ክፍል መጨረሻ አካባቢ ላይ እንሂድና ምን እንደተፈጠረ ወይም ደግሞ በቀጣይ ክፍል ምን እንደሚፈጠር እስኪ እናውጋ። እንግዲህ ጋሽዬ ዱላውን ይዞ ወክ እያደረጉ ነው፣ ማለትም አጎታቸው እና ከኋላ ደግሞ ሊደፉት ምናምን አይታችኋል። ያወጡትን ነገር ምናምን አይታችኋል። በሀርድ ሁኔታ ነው የመጡበት እና ይሄ ነገር እንዴት ያልፈዋል እንዴት ይወጣዋል ብላችሁ ታስባላችሁ? በጣም ሪስኪ ነው። ምንም አይሆንም፣ ምንም አይፈጠርም የሚል ሀሳብ አለ። ሁለት ነገር ነው ሊፈጠር የሚችለው። ይሄ ሰፈር አሴር የሚገኝበት ወይም ደግሞ ተምቹ የሚገኝበት ቦታ ነው። በተለይ ደግሞ ሲደብራችሁ እዚህ አካባቢ ይገኛሉ። ስለዚህ ይህንን ነገር ወይ ተምቹ ወይ አሴር ያዩና ያስጥሉታል። ከሁለት አንዱ በዛ መካከል አጎታየው ሳይሆን ወይ አሴር ወይ ተምቹ ይጎዳሉ። ከሁለቱ አንዱ ይጎዳሉ። እንደዚህ አይነት ነገር ልናይ እንችላለን። ሁለተኛ ደግሞ ይሄ ሰው ቀላል ሰው እንዳታረጉ፣ የገጠር ሰው ነው። የገጠር ሰው ደግሞ ብዙ ነገር ያውቃል። ይሄ መሳሪያ ምናምን እንደ ኳስ ምናምን ነው የሚጫወቱበት። እዛ ገጠር ያላችሁ በደንብ ይገባቸዋል። ከገጠር ወደ ከተማ የገባቸው በደንብ ይገባቸዋል። ምንም ጣጣ የለባቸውም። ስለዚህ ዱላ ይዘው ጠመንጃ ያዘውን የሚመክቱ ሰዎች ናቸው እዛ ያሉ ሰዎች እና እኔ ምንም ሊያደርጉት አይችሉም። እሱ ራሱ በቃ መልሶ እነሱን ያጠቃቸዋል የሚል ሀሳብ ነው ያለኝ። እንደዚህ አይነት ነገር ይፈጠራል እንጂ ይሄ ሰው እናጠዋለን ብዬ አላስብም። ስናጣውም ድራማው በጣም ያስጠሊታ ይሆናል ብዬ ነው የማስበውና ይሄ ይፈጠራል ብዬ እኔ አላስብም። እነዚህ ሁለቶቹ ናቸው ሊሆኑ የሚችሉት። ከሁለቱ የትኛው ይሆናል የሚለውን እናንተ ሀሳብ ኮሜንት ላይ አስቀምጡልኝ። እናየዋለን። እንግዲህ ከነዚህ ከሁለቱ ከዘለለ እኔ እቀጠላችኋለሁ። የፈለጋችሁ ትንሽ እንዳያሳስባችሁ። ሌላኛው በትላንትናው ክፍል ፋዘር የአሴርን ጉዳይ ወይም ደግሞ የአሴርን ነገር ለመረዳት እየሞከሩ ነበረ። እሱ ነገሩ በጣም ደስ ይላል። አሳዛኝም ነው ደግሞ ማለት አባት ነው። ምን ያደርግ ገብቷችኋል አይደለ? ሁኔታውን መቀየር አይችልም። ያንን ሀሳብ ማስቀየር አይችልም። አሴር ደግሞ እንዲጎዳ አይፈልግም። ከሁለት በቃ ሆነና ምን እንደሚያረግራ ገብቶታል። የምሬ ነው። ይሄ እንደዚህ አይነት አጣብቂኝ ውስጥ እንደው ፈጣሪ ያግታችሁ። ከምሬ ነው። ማለት በጣም የሚወደው ልጅ ነው። ብዙ መስዋዕትነት ከፍሏል አሴር ለፋዘር እና ለአቶ ላይ ብዙ ነገር አድርጓል። ያንንም ደግሞ ልጁ ነች፣ እሱም ደግሞ ልጁ ነው። ምን ማድረግ ይችላል? ገብቷችሁ አላችሁ የፈለኩት በጣም አጣብቂኝ ውስጥ ነው ያለውና አሴርም ታው ምንም ላማታመጣ ነገር ይቅርብን ምናምን ባናወራው ይሻላል ምናምን ማለቱ ጥሩ ነው ብዬ አስባለሁ። እንግዲህ አነጋጋሪ የሆነ ጉዳይ ያው የሀና ሰርግ ጉዳይ ነው። የሀና ሰርግ ጉዳይ ይሳካል ወይ አይሳካም ካልኳችሁ እንደማይሳካ ነው እርግጠኛ ሆኜ ነው ለነገራችሁ የምችለው። እኔ ይሳካል ብዬ አላስብም። ምክንያቱም ሁለት ጠላት ቤተሰብ ሊሆን አይችልም። እስካሁን አልሰማንም። ልጆቹ ምንም አይመለከታቸውም ልትሉ ትችላላችሁ። በዚህም አለበዛ መመለከታቸው የማይቀር ጉዳይ ነው። እነዚህ ሰዎች በጣም በንትን የሚፈላለጉ አይነት ሰዎች ናቸው። አንድ ልጅ አሳልፉ ለአንዱ መስጠት ከባድ ነው ብዬ አስባለሁ። በተለይ ደግሞ ሴቷ፣ ወንዱ እንኳን ችግር የለም። ምክንያቱም ሴቷ ወደ ወንዱ ስለሆነ የምትሄደው እዝራ ስለሆነ ወደ እሱ የሚወስዳት ትንሽ ከበድ ይላል ለሴቷ ቤተሰብ ማለትም ለነ ወይዘሪት ሜሉና አቶ መስፍኔ ምናምን ከባድ ይሆናል። እሱ ነገሩ ትንሽ አሳሳቢ ስለሚሆን እኔ ይጋባሉ የሚል ሀሳብ የለኝም። እስኪ እንግዲህ በቀጣይ ክፍል ምን እንደሚፈጠር አብረን የምናየው የሆነ ኤላ ሲመጣ ምን አይነት ውሳኔ የሚወስን ይመስላችኋል? ሀሳባችሁን ኮሜንት ላይ አስቀምጡ። እኔ ከባድ ውሳኔ ይወስናል ብዬ አስባለሁ። ከዚህ በኋላ ከሀና ህይወት ወጥቻለሁ። የራሴን ህይወት ጀምራለሁ።
ወደ ራሴ እሄዳለሁ ብሎ በቃ የራሱን ህይወት እንደሚቀጥል ተስፋ አለኝ። በመጨረሻ ተምቹ በጣም ጠፍቶብናል፣ እውነት ናፍቆናል። ተምቹና አሴር አንድ ላይ ሲሆኑ ነው ድራማው የሚጥመው። ተምቹ እንዲሁም ደግሞ እንኳን ብትመለስ በጣም ደስ ይለናል እና ቢታረቁ ምናምን አየ ነው። ለማንኛውም በቀጣይ ክፍል እስከምንገናኝ ድረስ ክፉ አይንካችሁ፣ ክፉ እንደንዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁን ብሩ፣ ቤታችሁን ብሩ ይሆንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። መልካም ጊዜ። ኤላ ወለየው ተገኝቷል። ኤላ ወለየው በምን አይነት ሁኔታ ውስጥ ነው የተገኘው? ሐኪም ቤት ገብቶ ነው? ታስሮ ነው? ምን ታስባላችሁ? እስኪ የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። እኔ ግን በድጋሚ ይሄን ነገር መናገር አለብኝ። ከዚህ በፊት ምን ብዬ ተናግሬያለሁ? እዝራ የአቶ በቃሉ ልጅ ነው፣ የጠላታቸው ልጅ ነው ብዬ በተደጋጋሚ ተናግሬያለሁ። መቼ አትሉኝም? ልክ እዝራ እንደመጣና ከሀና ጋር ፍቅር በጀመረ ታይ ይህንን ነገር ተናግሬያለሁ። እኔ እንዴት ነው ጋይስ? እኔ ምን ይሻለኛል ጋይስ? እኔ እንደዚህ ሪከመንድ እያደረግኳችሁ እናንተ ቪዲዮ ላይክ ካላደረጋችሁ በጣም ይደብራል። እንዴት ናችሁ? ውድ ኖላዊ ተከታታይ ድራማ ቤተሰቦች አባል ናቸው። ዛሬ በአብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። በመሀል በስተት የሀረግ ተከታታይ ድራማ ምናምን ልል ነበር። እስኪ ውሃ ልጠጣበት በመሀል ዋው ጉንፋን ይዞኛል። ባለፈው ነግሬያችኋለሁ። ካልኩባችሁ በጣም ይቅርታ። ትንሽ ቶንሲሊ ስለደረቀ ነው ውሃውን የወሰድኩት። አሁን ሁለተኛ ቪዲዮ ሪከርድ እያደረኩ ያለሁት እና ለዛ ነው። ወደ ኖላዊያችን እንመለስና ኖላዊ በትናንትናው ክፍል አሪፍ ነገር አይተናል። በተለይ ደግሞ ጋሼ በድብቅ ሸበላ ሆኖ እየወጣ ያገኛል፣ የሆነን ሰው ያገኛል። አቶ መስፍኔ ምን አስበው ነው? ሜሉ ግን በደንብ ተጠራጥራለች። ከምሬ ነው የምላችሁ። በጣም መኳኳል አብዝታል፣ መዘነጥ አብዝታል። ምንድን ነው የተፈጠረው አትሉም? እና አቶ መስፍኔ የሄደበት ሀሳብ በጣም አሪፍ ነው ብዬ አስባለሁ። ይህንን ነገር ያሰቡ አቶ መስፍኔ ይቺን ልጅ ወይም ደግሞ ሰላይዋን ልጅ ከበቃሉ ጋር አንድ ላይ አይቷቸው ነው ወይስ ደግሞ ሳያቅ ነው ይህንን ነገር ያደረገው? እኔ አንድ እውነት ልንገራችሁ፣ የበቃሉ ሰራተኛ የበቃሉ ተላላኪን ያውቃል። ከበቃሉ ጋር አንድ ላይ አግኝቷቸዋል። ብር እንደምትወድና ለብር ብዙ ነገር እንደምታደርግ ስለገባው መልሶ እሱን ሊያጠምድበት እየሰራ ነው ብዬ አስባለሁ። ይህንን ነገር ደግሞ ያው አቶ በቃሉ ተጠራጥሯል። በምን አይነት መንገድ ላይ ተጠራጠረ አላውቅም። ተከታተሏት ብሏል። ወዴት የሚሄድ ይመስላችኋል? እስኪ ሀሳባችሁን ኮሜንት ላይ አስቀምጡ። እሷስ መረጃውን አሳልፋ ትሰጣለች ወይስ አትሰጥም? ምን ትላላችሁ? እንደኔ ለእነ አቶ መስፍኔ ታዳላለች የሚል ሀሳብ አለኝ። በቃሉን ትከደዋለች የሚል ሀሳብ አለኝ። ለምን ነው ታውቃላችሁ? አንደኛ የበቃሉ ልጅ ሀናን እንዲያገባ አትፈልግም። ይህን ነገር ማድረግ ስለማትፈልግ ወደዚህ ነገር ውስጥ የገባችሁ ለዚህ ጉዳይ ብላ ነው። አቶ በቃሉ ጋር ገብታ ስራ የጀመረችው በዚህ ጉዳይ ብላ ነው ብዬ ነው የማስበው። ይህን ነገር ማለትም ለጓደኛዋ እዝራን ለማጋባት እና እዝራን ከጓደኛዋ ጋር በደንብ ለማቀራረብ እንዲመቻት ነው ወደዛ ህይወት ውስጥ የገባችሁ። ስለዚህ ለእነ መስፍኔ ታደላለች የሚል ሀሳብ ነው ያለኝ። የእናንተን ሀሳብ ግን ኮሜንት ላይ ታስቀምጡልኝ ትችላላችሁ። በትናንትናው ክፍል አሲር በጣም አስደስቶኛል። አሲር የሰራው ነገር በቃ አንደኛ ሀናን በአገለማመጣት ይመች ያራዳለች። እንደዚህ ካልሆነ ጥሩ አይደለም።